የዓለም አብያተ ክርስቲያናት ምክር ቤት በአርሲ ለተገደሉት ክርስቲያኖች የተሰማውን ሐዘን ገለጸ። የአሳምናው ክፍለ ጦርና የዞብላምባ ክፍለ ጦር አሃዶች በጥምረት ባደረጉት ተጋድሎ ድል አስመዘገቡ። የ206ኛ ኮር 14ኛ ክፍለ ጦር የበረኸኛው ጅበላ ሙተራ ሻለቃ ጠላትን ተናንቃ ስትፋለም መዋሏ ተነገረ። አርበኛ መሳፍን ተስፉ የወቅታዊው ሁኔታ አስመልክተው መግለጫ ሰጡ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦች እናንተን ይመጥናሉ ብለን ያሰብናቸው የተመረጡ የህዳር 5 ቀን 2018 ዓመተ ምህረት የረፋዱን የግንባር መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የ206ኛ ኮር 14ኛ ክፍለ ጦር የበረኸኛው ጅበላ ሙተራ ሻለቃ ጠላትን ተናንቃ ስትፋለም መዋላ ተነገረ። ከደብረ ኤልያስ ተነስቶ ወደ ቸር ተከልና ከደብረ ማርቆስ ከተማ በመነሳት በሌላ አቅጣጫ በየቦ ወደ ሊባኖስ ቀበሌ ለመግባት በመድፍ የታገዘ ሙከራ ያደረገው የአረመኔው ሰራዊት ከደብረ ማርቆስ የተነሳውን ጠላት በመነጠል ውጊያ የከፈተችው የ14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በጠላት ላይ ከፍተኛ ኪሳራ በማድረስ ሙትና ቁስለኛውን ማሸክማ ወደ መጣበት አጣድፈዋለች ነው የተባለው። ትስስር ፈጥሮ የተንቀሳቀሰው የጠላት ኃይል በሁለት ግንባር እንዲወጠር የተደረገ ሲሆን ከደብረ ኤልያስ ወደ ቸርተከል የተንቀሳቀሰው ጠላት ሙሉ ለሙሉ ከበባ ውስጥ ገብቶ እየተጨነቀ ይገኛል። ጠላት የደረሰበትን ከበባ ለመጣስ ተደጋጋሚ የሆነ የመድፍና የሞርተር ድብደባ በማድረግ ወይዘሮ ዜማ በቃል የተባለችን የልጆች እናት በአሰቃቂ ሁኔታ ገድሏል ተብሏል። የአሳምናው ክፍለ ጦርና የዞብላምባ ክፍለ ጦር አሃዶች በጥምረት ባደረጉት ተጋድሎ ድል አስመዘገቡ። የምስራቅ አማራ ኮር 1 አሳምናው ክፍለ ጦርና የምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አሃዶች ትናንት ዳር 4 ቀን 2018 ዓመተ ምህረት ንጋት ጀምሮ በጥምረት ባደረጉት ተጋድሎ ወሳኝ ወታደራዊ ቦታ የሆነችውን በቅሎ ማነቂያ ለማጥቃትና ለመቆጣጠር የመጣው ጠላት ሙትና ቁስለኛ አድርገው ወደ መጣበት ወልዲያ ዙሪያ መልሰውታል ሲሉ ምንጮች ገልጸዋል። በተጋድሎ የአሳምናው ክፍለ ጦር 3ኛ ሻለቃና ዞብላምባ ክፍለ ጦር 7ኛ ሻለቃ በጥምረት የመጣውን ጠላት ከፍተኛ ሰብአዊ ኪሳራ አድርሰው ወደ መጣበት በመመለስ ቁልፍ ወታደራዊ ይዞታዎች የሆነችውን በቅሎ ማነቂያን አስከብረዋል። የፋሽስቱ ብልጽግና ዙፋን ጠባቂ ሰራዊት እንደተለመደው የፋኖን ክንድ መቋቋም ሲያቅተው ንጹሐንን ኢላማ ያደረገ መድፍ በማስወንጨፍና ድብደባ በመፈጸም ንጹሐን ላይ ጉዳት ከማድረስ ባሻገር ቤትና ንብረት እንዲሁም እንስሳቶች ላይ ከፍተኛ ጉዳት በማድረስ በቀል ሲበቀሉ ብሏል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝም። ይህ በእንዲህ እንዳለ ከፋሽስቱ አገዛዝ ብልጽግና ራሳቸውን ነጻ አውጥተው ፋኖን የሚቀላቀሉ የፋሽስቱ ሰራዊት ቁጥር በእጥፍ እየጨመረ ነው ተብሏል። ከፋሽስቱ ሰራዊት እየፈረሱ ፋኖን የሚቀላቀሉ ሰራዊቶች የ12ኛ እና የ93ኛ ክፍለ ጦር የሆኑት ሰራዊቶች የብልጽግናን ጭቆና ከትከሻቸው ላይ አራግፈው በመጣል ወደ አማራ ፋኖ እየተቀላቀሉ ይገኛሉ። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር የሚቀላቀሉ የፋሽስቱ ሰራዊቶች ከቀን ቀን ቁጥራቸው እየጨመረ መጥቷል። በጥቅምት ወራት የመባቻ ማግስት እስከ ህዳር 4 የፋሽስቱን ስርዓት እየከዱ የደጀን ክፍለ ጦርን እየተቀላቀሉ ኃይሎች 6 ደርሰዋል። ራሳቸውን ከሞትና ከጥፋት በመታደግ የፋሽስቱን ስርዓት አገልጋይነት በመጠየፍ የብልጽግናን ቤት ንቀው ወደ ህዝብ እየተቀላቀሉ ይገኛሉ። የስርዓቱን አስከፊነትና ጨፍጫፊነት የመሰከሩ ሲሆን እነዚህ ወታደሮች ከአሁን በኋላ የፋሽስቱን ወንበር ለማስጠበቅ የምንገብረው የህይወት ዋጋ የለም ሲሉ ገልጸዋል። አስቀጥለውም በፋሽስቱ ስርዓቱ ተጨቁነውና ተደፍጥጠው ያሉ ወታደሮች ባገኙት አጋጣሚ ፋኖን ይቀላቀላሉ፣ ራሳቸውን ነጻ ያውጡ ሲሉ መልእክታቸውን አስተላልፈዋል ሲል ምኒልክ እዝ መረጃውን አጋርቶናል። አርበኛ መሳፍን ተስፉ የወቅታዊውን ሁኔታ አስመልክተው መግለጫ ሰጡ። አርበኛው በመልእክታቸው የምወዳችሁ የማከብራችሁ አንድያ ህይወቴን ለመስጠት የተዘጋጀው የመኖሬ ሚስጥር የሆናችሁ የአማራ ህዝብ እንዲሁም ኢትዮጵያውያን በሙሉ የከበረ ሰላምታዬ ይድረሳችሁ በሚል መልእክታቸውን የጀመሩት ከእኔ አብራክ የተወለዱ ልጆቼ የአማራ ህዝብ የመንፈስ ልጆች አርበኛ ጌትነትና አርበኛ ገብሬ መስዋዕት የተሰማቸው ሐዘን ከፍተኛ እንደሆነ በተለያየ መንገድ ደርሶኛል ብለዋል። አርበኛ መሳፍንትም በእርግጥ ሐዘኑን የጀግና አባት ስለ ሀገር የቆሙ እልፍ የጣለ አባት ሁሌ በበረሃና ስደት ሆኖ ያሳደገ አባት ሆናቸው ስታስቡት እጅግ መሪር ነው፣ ግን ደግሞ ጣፋጭ መሪር ነው። ሁኔታው መረር የሚያደርገው ስለ አማራነት ስለ ሀገር በሚደረግ የህይወት መስዋዕትነት ውስጥ ከአብራክ የወጡ ጀግና ልጆችን በእርጅና ዘመንህ እያጣህ ስትሄድ ነው። ይህ ራስህን ለትግል አቅርቦ እንደ መስዋዕት አይደለም። ይህ በጦር ሜዳ ተፋልሞ እንደ መቁሰልም አይደለም። ይህ መሸነፍና እንደ ማሸነፍም አይደለም። እጅግ ጥልቅ ጀግንነት የሚጠይቅ ነው። ሆኖም ግን እኔ አባታቸው ይህን
መሪር ሀቅ ወደ ጣፋጭነት የምቀይረው ከአባቶቼ የወረስኩት ስለ ህዝብ ነጻነት፣ ስለ እምነት፣ ስለ ሀገር መኖር እጅግ በጣም ጥልቅ ጀግንነትና ቆራጥነት የሚጠይቅ መስዋዕትነት እንደሆነ ስለማምን ነው። አርበኛ መሳፍን ተስፉም ቀጥለውም በመልእክታችሁ የተከበራችሁ ወገኖቼ ሀዘን ገብቷል ብላችሁ እንዳታስቡ፣ ምክንያቱም በልጆቼ መስዋዕት ውስጥ ሁሌ የሚታዩኝ የአማራ ህዝብ ወደ ክብሩ ሲመለስ ነው። ሀገሬ ኢትዮጵያ ከባንዳዎች እጅ ወጥታ የቀደመው ክብሯ ተመልሶ በዓለም ፊት ከፍ ብላ መታየቷ ነው። የኢትዮጵያ ህዝብ የሚያምነው እምነቱ በነጻነት አምልኮ የሚመኛትን መንግስተ ሰማያትን እወርሳለሁ ብሎ በልበ ሙሉነት በሀገሩ ሲኖር ማየት ነው ብለዋል። በአሁን ሰዓት ስለ አማራ ህዝብና ስለ ሀገር የሚደረግ መስዋዕትነት ተራ መስዋዕትነት አይደለም። ሰው በጠፋበት ዘመን፣ እናቶች በሚቃትቱበት ዘመን፣ ሴት ልጆች ድረሱልኝ በሚሉበት ዘመን፣ አዛውንት የሚያደርጉትን አጥተው በሚያለቅሱበት ዘመን የሚከፈል እንቁ መስዋዕትነት ነው ሲሉ መልእክታቸውን አስተላልፈዋል። ከግብርና እና የእንስሳት ጤና ባለሙያዎች ጋር ሰፊ ውይይት ተካሄደ። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር ጊዜያዊ የመንግስት አስተዳደር 64ኛ ክፍለ ጦር የክፍለ ጦር ጊዜያዊ መንግስት ከፍተኛ ኃላፊዎችና የእነማይ ወረዳ ጊዜያዊ መንግስት አስተዳደር አመራሮች ህዳር 4 ቀን 2018 ዓመተ ምህረት በእነማይ ወረዳ ከሚገኙ የግብርናና የእንስሳት ጤና ባለሙያዎች ጋር ጥልቅ ውይይት አካሂደዋል ተብሏል። በውይይቱ መድረክ የተገኙ ባለሙያዎች የአገዛዙ ኃይል እኛን በሐሰት ትርክት ከፋኖ ኃይሎች ጋር ለመነጠል እያካሄደ ያለው ተግባር ተገቢ ያለመሆኑን በማንሳት አገዛዙ በግብርናና ጤና ባለሙያዎች ላይ እያካሄደ ያለውን ተግባር ትክክል እንዳልሆነ በውይይት በመድረኩ የተገኙ ባለሙያዎች ተናግረዋል። የአማራ ህዝብም ሆነ የትኛውም አካል ከዚህ በኋላ የግብርናና የእንስሳት ባለሙያ የትኛውም ፖለቲካ ገለልተኛ መሆናቸውን በማንሳት እኛ ሙያተኞች እንደ ማንኛውም አካል በፈለግነው ቦታ ተንቀሳቅሰው መኖር እንደሚፈልጉና ህዝባቸውን በሙያቸው ማገልገል እንደሚፈልጉ በግልጽ ተናግረዋል። ከዚህ በኋላ የትኛውም ባለሙያ በሐሰት ትርክት ከፋኖ ኃይሎች ጋር በማገናኘት ከህዝባችን ጋር ተቀራርበን እንዳንሰራ የሚደረግበት ምክንያት አይኖርም በማለት ህዝባችንን እንደበፊቱ በሙያቸው እንደሚያገለግሉ በውይይት መድረኩ ተናግረዋል። በውይይት መድረኩን የመሩት በየተዋረድ ያሉ የቴዎድሮስ እዝ 201ኛ ኮር የ64ኛ ክፍለ ጦርና የእነማይ ወረዳ ጊዜያዊ መንግስት አመራሮች የአማራ ፋኖ የትጥቅ ትግል ያለበትን ወቅታዊ ሁኔታ በተመለከተ በአማራ ህዝብ ላይ አገዛዙ እየፈጸመው ያለውን ግፍና በደል በተመለከተ ትምህርት ተሰጥተዋል ሲል አፋብሃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ገልጿል። የዓለም አብያተ ክርስቲያናት ምክር ቤት በአርሲ ለተገደሉት ክርስቲያኖች የተሰማውን ሐዘን ገለጸ። የምክር ቤቱ ዋና ጸሐፊ ዶክተር ጄሪ ፒላይ በትናንትናው ዕለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻፉት ደብዳቤ በአርሲ ዞን ቢያንስ 20 ያህል የቤተክርስቲያኗ አባላት ላይ በተፈጸመው ጥቃት የተሰማቸውን ሐዘን ገልጸዋል። ዋናው ጸሐፊው አጋርነታቸውን ለማሳየት ጭምር በላኩት በዚህ ደብዳቤ የትርጉም የለሽ የህይወት መጥፋት፣ የሰላምን መጥፋትና ሁሉንም ማህበረሰቦች ለመጠበቅ የሚያስችል እርቀ ሰላም አስፈላጊ መሆኑን የሚያሳይ ነው ብለው ጨምረውም በዚህ የሐዘን ጊዜ ከእናንተ ጎን እንቆማለን፣ በጥቃቱ የተጎዱትን ሁሉ በጸሎት እናስባቸዋለን፣ ጌታ መጽናናትን፣ ፈውስና ጥንካሬ እንዲሰጣቸውም እንለምናለን በማለት አስታውቀዋል። የዓለም አብያተ ክርስቲያናት ህብረት ሁሉንም አይነት የአመጽ ድርጊቶች እንደሚያወግዝና ለፍትህ ለሰላምና አብሮ ለመኖር የሚደረጉ ጥረቶችን እንደሚደግፍ የገለጹት ዋና ጸሐፊው በዚህ የህመምና የሐዘን ወቅት ምክር ቤቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከሁሉም የኢትዮጵያ ህዝብ ጎን መቆሙን ለመግለጽ ይወዳል የሚል መልእክት አስተላልፈዋል። የዓለም የጤና ድርጅት በኢትዮጵያ የተከሰተውን የሄሞራጂክ ፌቨር በሽታ ለመከላከል የሚደረገውን ጥረት ለማገዝ የ46 ሚሊዮን ብር ገደማ አፋጣኝ የገንዘብ ድጋፍ እንደሚሰጥ አስታወቀ። ድርጅቱ ሀገሪቱ በሽታውን ለመቆጣጠር ለምታደርገው ጥረት ድጋፍ የሚሰጡ 11 አባላት ያሉበትን ቡድን ማሰማራቱንም ገልጿል። የተባበሩት መንግስታት ድርጅት ተመድ አካል የሆነው ተቋም ይህንን የገለጸው የኢትዮጵያ የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፌቨር በሽታ መከሰቱን ይፋ ባደረገ በማግስቱ ነው። በዚሁ በሽታ እስካሁን 8 ሰዎች መጠርጠራቸውን ያመለከተው ሚኒስቴር መስሪያ ቤቱ የበሽታው ምንነት ገና በመረጋገጥ ላይ ያለ መሆኑንም አስታውቆ ነበር። የዓለም ጤና ድርጅት በትላንትናው መግለጫው የበሽታውን ትክክለኛ መንስኤ ለመለየት በህብረተሰብ ጤና ኢንስቲትዩት የላቦራቶሪ ምርመራ እየተከናወነ መሆኑን ጠቁሟል። በኢትዮጵያ የተከሰተው በሽታ እንደ ኢቦላ፣ ማርቡርግ፣ ክሪሚያን ኮንጎ፣ ሄሞራጂክ ፌቨርና ላሳ ፌቨር ያሉ ተላላፊዎች ምድብ ውስጥ የሚካተት እንደሆነ ድርጅቱ በመግለጫው አመልክቷል። የእነዚህ አይነት በሽታዎች የመጀመሪያ ምልክቶች ትኩሳት፣ ድካም፣ መፍዘዝ፣ የጡንቻ ህመምና የጥንካሬ ማጣት መሆናቸውን ድርጅቱ ዘርዝሯል።
ጄኔራል አልቡርሃን ለተኩስ አቁም 4 ቅድመ ሁኔታዎችን ማቅረባቸው ተሰማ። በሱዳን ውስጥ ያለው የእርስ በርስ ጦርነት ለማስቆም በአራት ሀገራት መካከል አዲስ ጥረት እየተደረገ መሆኑ ይታወቃል። በአሜሪካ፣ በሳውዲ አረቢያ፣ በዩናይትድ አረብ ኤሚሬትስ እና በግብጽ አማካኝነት እየተካሄደ ያለው ይህ ጥረት ምክረ ሀሳብ ያቀረበ ሲሆን በዚህም በአስቸኳይ የ3 ወራት የሰብአዊነት ተኩስ አቁም እንዲደረግና በ9 ወራት ውስጥ ደግሞ ሁለቱም ተፋላሚዎች የማይሳተፉበት የፖለቲካ ሂደት እንዲጀመር ጠይቆ ነበር። ይህንን ምክረ ሀሳብ የጀነራል አብዱል ፈታህ አልቡርሃን መንግስት ውድቅ ሲያደርገው ተቀናቃኙ ፈጥኖ ደራሽ ኃይል ግን እንደሚቀበለው መግለጹ ይታወሳል። አልሱዳን የተሰኘው ጋዜጣ ዛሬ እንደዘገበው ደግሞ የሌተናል ጀነራል አልቡርሃን መንግስት በአራትዮሽ አደራዳሪዎቹ በቀረበው ምክረ ሀሳብ ላይ እንደሚስማማ አስታውቋል። ነገር ግን ምክረ ሀሳብ ለመቀበል 4 ቅድመ ሁኔታዎችን ለአደራዳሪዎቹ ማቅረቡን የጠቀሰው ዘገባው እነዚህም ፈጥኖ ደራሽ ኃይሉ በቅርቡ ከያዛቸው አካባቢዎች ለቆ እንዲወጣ፣ የፈጥኖ ደራሽ ኃይሉ ታጣቂዎች በሚዘጋጅላቸው ካምፕ ውስጥ እንዲገቡ፣ ፈጥኖ ደራሽ ኃይሉ ለቆ በሚወጣባቸው አካባቢዎች የፖሊስ ኃይል እንዲሰማራና የተኩስ አቁሙንና በፈጥኖ ደራሽ ኃይሉ ላይ የተጣለውን የጦር መሳሪያ ገደብ የሚቆጣጠር ዓለም አቀፍ ታዛቢ ቡድን እንዲሰማራ የሚሉ መሆናቸውን አስረድተዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።